ፕራንክ ነው ሀቢቢ ማርያምን ፕራንክ ምን አገባኝ ወገን መተናል ዛሬም ተግማምተናል እነሆ ባበደ ቪዲዮ ተመልሰናል አቃለው በጣም ረጅም ጊዜ ካጠፋው ያው በአንዳንድ ምክንያቶች ነው ኤኒዌይስ አካውንቴ 50,000 ሊገባ አልቻለም 50,000 እናስገባው ጸዲ ቪዲዮዎች ከዚህ በኋላ አንፖስታለን እናንተ ፎሎ አርጉ ሼር አርጉ ኮፒ ሊንክ አርጉ ሌትስ ጎ ወደ ቪዲዮ ሀቢቢ ሰላም ነው አሉን ሸባብ ሜሪሰንሳ ካዛስ አራ ያሳስብ ልጅኝ መንገድሽ ከሆነ ብዬ ነው አረ በኋላ ልታስከፊ አራ አላስከፍልሽ ማለት ነይ ግቢ እሺ ቴንኪው ብራስ በኋላ ይሄ ትራንስፖርት እኮ ችግር ሆነብን ትራንስፖርት ችግር ሆነብን በእናትህ እናንተ 100 ብር ላለመክፈል ነው አራ አይደለም አባ አሬ ነች ሸባብ ደሞ ዝናብ እየመጣ ነው ዝናብ እየመጣ ነው ሰፈርሽ ሰፈር ውሸት ነገር አለ ውሸት ነገር አረ ምን ይል ምን ምንድን ነው ምን አለ አለ ይሽተት ምን አረ ምን ሙዲያሽ አረ ምን ወይ ቆምሽበት ቦታ ላይ እዚህ ጋር ፋብሪካ ምናምን አለ ሜቢ ፋብሪካዎች ይሆናል አረ ባክሽ ና አረ አይደለም እዚህ ስገባ እኮ ይሽተት ጫማሽ ይረክተሽ አረ ምንድነው መረክተው አሪድም ስገባ እኮ ይሽተትኛ መኪናሽ ግን ቼክ አድርጉ ለማለት ምንም ይሸት ነገር የለም አፍንጫሽ ወሬት ይሄድሽ ነው አረ በስመ አብ በሽኝቱ በቀረብኝ ምን ይሻውሽ አረ በእናትሽ ምን አውቂኝ ያረ እያሰጠበ መኪና አረ እኔ ማንንም ብሎኝ አያውቅም ግን የመጀመሪያ ነው የምትለው የሚለው እንዴ አረ በእናትሽ እኔ ሶሪ ግን ብራዘር ስለደረሽ ምን ሸተን ነው ትንሽ አረ ወይ ካልሆነ እዚህ ጋር ወርጅኝ መጣኝ ወርጅልሽ አረ አልቻልኩም አረ አውቀሽ ነው ተይ ጋር አልቻልኩም መኪና ምናምን አለመድሽ ምን ማለት ነው መኪና አንተ ትላጣለህ እንዴ አንተ በጣም ነው የሚሸተው እናት አይው ዳራ ያስናው አባዚ ሃይዌ እኮ ነው መንገዱ እኔ ያፈለገ ነገር ቢሆንስ ለሞት እንዴ ከኔ ይበልጣል እንዴ ምንድነው የሚሸት አንተ ትላጣ ደሞ ትስቃለህ እንዴ አውርደኝ ያልኩህ እንዴ አውርደኝ ወዴት ነው ማውርድ እንዴት እንደሆነ አውርደኝ ደርሰና ተወርዳለህ ምን አገባኝ አውርደኝ ምን እሺ ነው ብራዘር ሸኝቼሽም ጓታ ያለሽ እና ለሞት እኔ ከዚህ ለሞት ባንተ ሽታ ምንድነው የሚሸተኝ ምን አቀላል እየሸተተ ያለው አረ ግማታም ነገር ነው እና አረ አይባልም ሀቢቢ ግማታም ነናት መኪና እንኳን አታጥም እንዴ ሸታታ ነው ፈጣሪ ደሞ ይስቃል እንዴ ድደም እና ታውርድኝ ያልኩህ እኮ ቆምልሻለሁ ሀቢቢ አቁሙ ምን ያህል ሰውነት እየፈሰሽ ከሆነ ነገር ያ እየፈሰሽ ከሆነ ማለት አንተ ረመዳ ተጨራሽ እንዴ መግማማ ተሳንስ ምንሽ ነው ባይመጣኝ እና ለምታ አቁሙ ወላሉ ፕራንክ ነው ሀቢቢ ማርያምን ፕራንክ ምን አገባኝ ፕራንክ ነው ተላቁ ነው ምን እሺ ነው አባባው ወራድሽ ምን አልኩኝ እሺ ወራድሽ እሺ ወጣት ምን አንተ ግማታ ወራጂ ባንቺ ፕራንክ ነው ግማታ እንዴ አያወራድሽ ታጠፋለች ብሬ ነው ወራጂ ዳፋሉና እሺ ወራጂ እንዳላገኘሽ እሺ ግማታም በቃ አልኩ አንዴ ምን እሺ ነው ሀቢቢ የገማ አንተ መኪና የገማ እሺ አባቴ ውሻ እሺ ዳፋሉሽ እሺ እህቴ ይህንም ያህል ግንባር ይዘሽ ጭራሽ የመርሳ በሽታ ይዞሻል አይከብድም ወይ በልብ ያለን ሰው መርሳት ወገን መተናል ዛሬም ተግማምተናል ዛሬም እንግዲህ አንዱን አስገብተን የተለመደ እርዳታችንን እናከናውናለን ነው የምላችሁ እንዳያሳስባችሁ ሸኝሻ ኧረ እባክሽ ታክሲ እየጠበኩ ነው ኧረ ነይ ግቢ አያሳስብም ምን አለልሽም አታስቢ ነይ ይሄ አይቀናም ነይ ከኋላ ነው ሆነሽ ይመስል ቤት አያሳስብም ወጣት ለወጣት ካልተረዳዳ ማን ተከተች ያለና ይሄንን ፀሐይ ተባብረን እናልፋለን የሚል ግድ መርህ ካላለኝ ግድ ምንድነው ወላሽ መኪናሽ ይሸታል
መኪናሽ ይሸታል። ምን ይሸታል ወንድሜ? ኧረ በእናትህ የሆነ ጠረን አለ። የምን ጠረን? ሽቶ ነፍቼ ነው የሚሆነው። ምን ሽቶ ነው? የሆነ ነገር ማለት ነው። መኪና በጣም ይሸታል። አይ እስቲ ጫማሽን ቼክ አድርጊ። ኧረ ጫማማ ጀለሴ ምን ተናዳረ መሰለኝ። ያረገጥሽው ነገር ካለ ኧረ የለም ጀለሴ። ምን አይነት መኪና ነው? መስኮቱ አይከፈትም እንዴ? ወይ በዚህኛው ጋር መስኮት? በሱ ጋር ወይ እኔ እንደዚህ ነው መኪና ገጥሞኝ የማያውቅ በቃ። ግን ደግሞ እርዳታ ነው። እኔ የዋህን ኧረ ወራብኝ ነው። ግን ባለች ይሻል ነበር ጀለሴ። ገብርኤል ነው አመመኝ እንጂ በእናትህ እንዴት አመም ትላለህ? እንዲህ እየሸተተኝ ይኸው በዚህ ጋር እንደ ንፋስ ውሰድ እንጂ እየፈሰ ይሆናል እንግዲህ። ኧረ በእናትህ ምን እፈሳለሁ? ፈስማ ቢሆን እኮ የተቃጠለ አየር ነው። እሱ ይሻል ነበር እኮ። ኧረ ጀለሴ ምን አይነት ሰው ነህ አንተ በእናትህ? ኧረ በስላሴ እቺም ደግሞ ተንኮሻኮሻለኝ እንዴ አንተ ዝም በለ። ምንድነው ሌላ ወሬ የምታበዛው? እንዳልተፈተፈ አውርቼ እንዳልተፈተፈ አውርቼ ያው ወሬ ታበዛለህ እንዴ ወንድም? ያልተግባባንም መሰለኝ። እርዳታ እየሰጠው እኮ ነው። ምንሽ ነው አባ? የጤና እክል ምናምን አለብህ? አቦ በእናትህ ምን አይነት መኪና ነው አንተ? ምን አይነት መኪና ውስጥ ነው ያስገባኝ? በጣም ጠረኑ በጣም በቃ ከአቅሜ በላይ በጣም አመመኝ እንኳን ተፈትፋለሁ። በቃ ሌላ ወሬ እና ወረዳ ሸኝቼም ደግሞ አንተ ልጅ ነገር ያታብዛ። ምንድነው ተፈትፋለሁ? አቦ ደበርክ አልተመቸኝም። በጣም ደብረኛል። ማውረድ ነው በቃ ነው። ምንድነው እኔ ሳይሸተኝ አንተ የሚሸተህ ምንድነው? ኧረ በስመ አብ በጣም ነው የሚሸተው እና ኧረ በእናትህ አንተ ምንድነው የምትለው? አንተ በእናትህ እንዴት ምን አይነት ሰው ነው ማለት? በጣም ሽታለሁ። በቃ በጣም እና ከሸተተ መውረድ ነው ወይ? በቃ በእናትህ ምንድነው የምታወራው አንተ ልጅ? በቃ ይሸታል አልኳልም። ይሸታል ይገማል አይባልም። ኖር ነው። እሺ ወይዘው ያባ አንተ ስንቴ ነው ምን ያግረ? በቃ ዝም በል ብያለሁ። አንተ እናትህ ልጅ ደንቆሮ ባለጌ ነይ። በቃ ዝም በል በቃ ነይ አባ ዝም በል በቃ። እሺ ኧረ ግን ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች። እና ማጨር ናት። ተጠቀሙባት። ጭር ባለ ስፍራ ሳይኖርት ወንድሜ ብቸኝነት ይሰማል። ዛሬ አንድ እውነት ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ። ጭር ባለ ስፍራ ሳይኖር ተመልካች ወንድሜ ስልክህ እንኳን ቻርጅ ያደርጋል። አንተስ ወንድሜ ደህና ነኝ እያልክ እየተጨነክ ነው። ደህና በቃ አትጨነቅ።